ሰላም እንዴት አደራችሁ? እግዚአብሔር ይመስገን። ቤተልሔም እባላለሁ። በእንቆጳ ፕሮፐርቲስ የሪል ስቴት የሽያጭ ባለሙያ ነኝ። ዛሬ ገርጃ አካባቢ ስለሚገኘው ፓልም ሪል ስቴት እያስገነባው ስላለው ሚክስድ ዩዝ አፓርትመንት መረጃውን እሰጣችኋለሁ። ፓልም ሪል ስቴት በቅድሚያ ወደዚህ ወደ ሪል ስቴቱ ዘርፍ ከመምጣቱ በፊት በሌሎች የትሬዲንግ ስራዎች ነበር የምናውቀው። የምታውቁ ከሆነ ወደ ነባህራን ትሬዲንግ፣ ወሮታ ትሬዲንግ እንዲሁም ቮልቮ ኦይል ሲስተር ካምፓኒዎቹ ናቸው። በሪል ስቴቱ ዘርፍ ደግሞ ከዚህ ቀደም በብስራተ ገብርኤል የመኖሪያ አፓርትመንት ሙሉ ለሙሉ ጨርሶ ለነዋሪዎች አስረክቧል። ከዛም በተጨማሪ ቦሌ ደንበል አካባቢ G+20 የሆነ ህንፃ አሁን እያስገነባ ነው። የ3 አመት ጊዜ የማስረከቢያ ጊዜ ያለው ነው። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶችን ይዟል እዛ ላይ። አሁን ደግሞ ምናወራበት ገርጂ መብራት ኃይል የሚገኘው 3 ቤዝመንት ያለው G+21 ህንፃ እያስገነባ ነው የሚገኘው። ይሄ ሳይታችን የሚገኘው ገርጂ መብራት ኃይል አካባቢ ከመገናኛ ወደ ጃክሮስ የሚወስደው ዋናው መንገድ ጋር ነው የሚገኘው። ቶቶት የባህል አዳራሽ ትንሽ ዝቅ ብሎ አሊያም ደግሞ ኦልማርት ሱፐርማርኬት ፊት ለፊት ነው የሚገኘው። እንዳልኳችሁ ሳይታችን 3 ቤዝመንት G+21 ሲሆን ከላይ ደግሞ ቴራስ ይኖራል ማለት ነው። በቅድሚያ አካባቢው እንደሚታወቀው ለሬዚደንሻል ለመኖሪያ በጣም ተመራጭ አካባቢ ነው። ለመኖሪያ ተመራጭ ያደረገው ነገር ደግሞ በአካባቢው የሚገኙ መሰረተ ልማቶች ናቸው። ትምህርት ቤቶች ከነ ኢትዮ ፓረንት ስኩል ጀምሮ እስከ ዩኒቲ ዩኒቨርሲቲ፣ የሃይማኖት ተቋማት፣ FBI ቸርች፣ ገርጂ ማርያም፣ እግዚአብሔር አብ ቤተክርስቲያን፣ ሌሎችም የመዝናኛ ቦታዎች ኦልማርት ሱፐርማርኬት፣ እነ ኔክሰስ ሆቴል፣ ቶቶት እነዚህ በአቅራቢያው ስለሚገኙ ብዙዎች ለመኖሪያ ይመርጡታል ማለት ነው። ይሄው መንገዱ ይሄኛው ነው። ይሄ ነው ሳይታችን። ይሄኛው ከመብራት ከመገናኛ የሚመጣው መንገድ ነው ይሄኛው ማለት ነው። ከዚህ ወደዚህ ወደ ጃክሮስ የሚወስደው መንገድ ነው ሳይታችን። ይሄው ሳይታችን 3 መንገድ ያገኘዋል ማለት ነው። ይሄ አሁን ያሳያችሁ ዋናው መንገድ፣ ከዛም በዚህ በኩል ወደ መንደር ወደ ቤቶች የሚወስድ አንድ መንገድ አለ። ከዛ በጀርባም በኩል ሌላ ውስጥ ለውስጥ መንገድ አለው ማለት ነው። ይሄ ደግሞ በቂ ብርሃን እንዲያገኝ አድርጎታል ማለት ነው። ከዛም በተጨማሪ ከቦሌ አየር መንገድ በትንሽ ኪሎ ሜትር ርቀት ስለሚገኝ ለኢንቨስትመንት በጣም ምቹ ይሆናል ማለት ነው። ወደ ሳይቱ ስንመለስ 3 ቤዝመንት አለው። እነዚህ 3 ቤዝመንቶች ሙሉ ለሙሉ ለፓርኪንግ አገልግሎት ነው የሚውሉት። ከዛም በኋላ ከግራውንድ እስከ 4ኛ ድረስ የንግድ ሱቆች ይኖሩናል ማለት ነው። የንግድ ሱቆቹ አሁን ላይ ከግራውንድ እስከ 2ኛ ያለው ሙሉ ለሙሉ ጨርሰን ለሽያጭ አውጥተን ሽያጭም ጨርሰናል። 3ኛ እና 4ኛ ላይ ስቶኮች ይኖሩናል ማለት ነው። ሱቆቹ በሞል ስታንዳርድ ነው የተገነቡት። ያ ደግሞ የሚደበቅ ሱቅ ወይንም በደንብ የማይታይ ሱቅ እንዳይኖር አድርጎታል ማለት ነው። ከዛም በተጨማሪ ለእቃና ለሰው ማጓጓዣ የሚሆን ሊፍት ይኖረዋል። በየፍሎሩ ለፍሎሩ ተጠቃሚዎች የሚሆን ባዝሩሞች አሉት። አሁን ላይ ከሁለት እስከ 3 ወር ጊዜ ውስጥ ግዢ የፈጸሙ ሰዎች ሱቃቸውን ተረክበው የሚሰሩ ይሆናል ማለት ነው። ከዛም በተጨማሪ ሱቆቹ የ50% የባንክ ብድር ተመቻችቶላቸዋል። 50% የሚከፍሉ ደንበኞቻችን 50% ከ10 እስከ 15 ዓመት የሚከፍሉት የባንክ ብድር አመቻችተናል። ከዛም ባለፈ ደግሞ 50% እና ከዛ በላይ ክፍያ ለሚፈጽሙ ደንበኞቻችን ከ5 እስከ 11% ከቶታል ፔመንቱ ላይ ዲስካውንት ይኖራቸዋል ማለት ነው። መደበኛ ከፋፈላችን ደግሞ ቅድመ ክፍያ 35% ከፍለው ከዛ ቀሪውን በ8 ወር ጊዜ ያለ ምንም ወለድ ለሪል ስቴቱ የሚከፍሉ ይሆናል። በዛ መሃል ሱቃቸውን ተረክበው ስራ ይጀምራሉ ማለት ነው። 4ኛ ላይ ይሄ ያው ፕራይሳችን እና ዲስካውንት ነው። ዲስካውንቱ እንዴት እንደሚጠቀሙ ነው። በየሱቅ ስለሆነ በየፍሎር እና በየካሬው የፕራይስ ልዩነት ይኖረዋል። ይሄው ከ50% እስከ 100% አድቫንስ ፔመንት የሚከፍሉ ሰዎች ከ3% ጀምሮ ቅናሽ ይኖረናል ማለት ነው። 4ኛ ላይ ትልቅ ስፔስ ይኖረናል ለጂም እና ስፓ አገልግሎት የሚውል ማለት ነው። ወደ 667 ካሬ የሚሆን ስፔስ አለ። ይሄ ስፔስ ለጂም እና ስፓ ነው የሚሆነው። ለህንፃው ላይም ላሉ ነዋሪዎች በተጨማሪም ደግሞ ከውጭ የሚመጡ ነዋሪዎች አክሰስ የሚያደርጉት ይሆናል ማለት ነው።
እዚህ ጋር ስቴት ማድረግ የምፈልገው ነገር ባያችሁት በፊት ለፊቱ በአስፋልት በኩል ያለው መግቢያ ያንን መግቢያ የሚጠቀሙት የሱቁን አክሰስ ማድረግ የሚፈልጉ ደንበኞችና የሱቁ ባለቤቶች ናቸው ማለት ነው ይሄኛውን መንገድ የሚጠቀሙት ይሄኛውን በር የሚጠቀሙት ማለት ነው ለመኖሪያ አፓርትመንቶቹ ደግሞ በዚህ በኩል ይሄው በመታዩት ይሄኛው ማለት ነው በዚህ በኩል በጎን በኩል ያለው መንገድ አክሰስ የሚያደርጉት የመኖሪያ በዚህ በኩል ያለው ኢንትራንስ አክሰስ የሚያደርጉት የመኖሪያ አፓርትመንቱን የሚጠቀሙ ሰዎች ናቸው ማለት ነው ይሄ ደግሞ አፓርትመንቱን ለገዙት ለነዋሪዎች የድምጽ መረባበሽ እንዳይኖር ያደርጋል ማለት ነው ስለዚህ እዚህ ያልኳችሁ ከግራውንድ ተነስቶ የሚሄደው ሊፍት የሱቆቹ ሊፍት አራተኛ ላይ ያልቃል ከዛ በኋላ ከቤዝመንት ጀምሮ የሚነሳ ሊፍት ይኖራል ከ5ኛ እስከ 21ኛ መሄድ ማለት ነው ከ5ኛ ጀምሮ እንዳልኳችሁ የመኖሪያ አፓርትመንቶች ናቸው የመኖሪያ አፓርትመንቶቻችን ባለ 2 እና ባለ 3 መኝታዎች ናቸው ባለ 2 መኝታ በሁለት አማራጭ 169 እና 172 ካሬ ይኖረናል ቀሪዎቹ ደግሞ ባለ 3 መኝታ ከ177 ካሬ ጀምሮ እስከ 204 ካሬ ይኖረናል ማለት ነው ኖርማሊ ህንጻው በኤች ቅርጽ ነው የተሰራው እዚህ ጋር እንደምትመለከቱት ማለት ነው ከዚህኛው ከ5ኛው በኋላ የኤች ቅርጽ ይኖራል ማለት ነው ማለትም እዚህ ጋር አንድ ሌላ ክንፍ ይኖራል ማለት ነው ይሄ ደግሞ በተጨማሪ ቅድም ከነገርኳችሁ ከመንገዶቹ በተጨማሪ አፓርትመንቶቹ ሙሉ ለሙሉ ዌል ቬንቲሌትድ እንዲሆኑና የተፈጥሮ ብርሃን እንዲያገኙ ያደርጋቸዋል ማለት ነው በዚህም ምክንያት የትኛው አፓርትመንታችን ቤቶቻችን የተደበቀ ክፍል የምንለው ወይም አየር የሚያገኘው ክፍል አይኖርንም ማለት ነው ስለዚህ በዚህኛው ሀፍ በአንዱ ሀፍ 4 አፓርትመንቶች ይኖራሉ ከዛ በሌላ ሀፍ ደግሞ 4 አፓርትመንቶች ይኖራሉ ለእያንዳንዱ 4 አፓርትመንት አክሰስ የሚያደርግ 2 ሊፍት ይኖረናል አንድ የእቃ ማጓጓዣ ሌላኛው ደግሞ የሰው ማጓጓዣ የሚሆን ሊፍት ማለት ነው እያንዳንዱ 4 ቤቶች ጋር አንድ ባለ 2 መኝታ 3 ደግሞ ባለ 3 መኝታ ይኖረናል ማለት ነው እዚህ ጋር እንደምትመለከቱት ይሄ አንደኛው ሀፍ ነው ይሄኛው ደግሞ ሌላኛው ሀፍ ነው እነዚህ ሊፍቶቹ ናቸው ለአራቱም ቤት የሚያገለግሉ ማለት ነው በዚህም በኩል ለአራት ቤት የሚሆን ሊፍት አለ ስቴርኬዝ ከቤዝመንት ጀምሮ የሚመጣ ስቴርኬዝ ይኖረናል ማለት ነው ኦኬ አሁን ይሄ ለምሳሌ 172 ካሬ ባለ 2 መኝታ ቤታችን ነው መግቢያው በዚህ በኩል ይሆናል ከዛም በኋላ ይሄኛው ሳሎን እና ኪችን ይኖራል ማለት ነው ይታያችኋል አይደለ እዚህ ጋር ሳሎን ኤንድ ይሄ ዳይኒንግ ስፔስ ይኖራል ሳሎኑ ጋር ባልከኒ ይኖራል ሁሉም ቤቶች ሳሎናቸውና ማስተር ቤድሩሙ የራሳቸው ባልከኒ ይኖራቸዋል ማለት ነው ከዛም በኋላ በዚህ ጋር ሃፍ ክሎዝድ የሆነ ኪችን አለ አሁን ላይ በሴሚ ፊኒሽድ አማራጭ ስላለን ማለት ነው ሃፍ ክሎዝድ የሆነ ኪችን መረከብ ይችላሉ አለበለዚያም ሪዲዛይን አድርገው ገዢዎች ፉሊ ክሎዝድ ማድረግ ይችላሉ ፉሊ ኦፕን ማድረግ ይችላሉ ማለት ነው ከዛ እዚህ ጋር ኮመን ቶይሌት ይኖረናል እዚህ ጋር ደግሞ እንደምታዩት የላውንደሪና የስቶር ስፔስ ይኖራል ማለት ነው ሁሉም ቤቶች አሁን የላውንደሪ ስፔስ እና የሚድ ቤድሩም ይኖራቸዋል ማለት ነው ከዛ እዚህ ጋር አንደኛው ቤድሩም ነው የራሱ ባዝሩም ይኖራል በዚህ በኩል ደግሞ ኮሪደር አለው ከዛ ማስተር ቤድሩም ነው የራሱ ባልከኒ ይኖራል እንዳልኳችሁ ከዛ ባዝሩም እና ድሬሲንግ ስፔስ ይኖራል ማለት ነው ይሄ 172 ካሬው ሁለተኛው ከትንሹ ካሬያችን 169 ነው ከዛ ትንሽ ከፍ የሚለው 172 ካሬ ባለ 2 መኝታው ነው ማለት ነው ሁሉም ቤቶች እንዳልኳችሁ የሜድሩም ላውንደሪ ስፔስ እና ባልከኒ አክሰስ ያደርጋሉ ከዛ ከዚህ ባለፈ ባለ 3 መኝታ ቤቶቻችን ደግሞ ተጨማሪ አንድ 3ኛ መኝታ ቤት ይኖራል እንዳልኳችሁ ሌሎች የሜድሩም ላውንደሪ ስፔስ እና ባልከኒ ይኖራቸዋል ማለት ነው እንዳያችሁት ቤቶቹ ካሬያቸው ከፍ ተደርጎ የተሰራው እነዚህ ሜድሩም ላውንደሪ ስፔስ ባልከኒ እንዲኖረው ማለት ነው ይሄ ደግሞ ለመኖሪያ ምቹ ያደርጋል ማለት ነው ሰዎች ተጣበው ወይንም ስፔስ አተው የሚሆንበት ምንም ምክንያት አይኖርም ማለት ነው 21ኛ ላይ 4 ፔንት ሃውሶች ይኖሩናል ማለት ነው ይሄ ሰፊ ስፔስ ለሚፈልግ ሰው ሰፊ ቤተሰብ ላለው ሰው ማለት ነው ሰፊ የሆኑ 4 የፔንት ሃውሶች ይኖሩናል ማለት ነው በዚህኛው ክንፍ 2 በዚህኛው ክንፍ 2 ማለት ነው መጨረሻ ቴራሱ ላይ ደግሞ የመጨረሻው ፍሎር ቴራስ ነው የሚሆነው ነዋሪዎች የተለያየ ፕሮግራም ማዘጋጀት ቢፈልጉ ሪፍሬሽ ማድረግ ቢፈልጉ የሚያገኙት አገልግሎት የሚሰጣቸው ቴራስ ይኖራል ማለት ነው ይሄ ሙሉ አፓርትመንቶቹ ናቸው
ወደ አከፋፈሉ ስንመጣ አፓርትመንቶቹም እንደ ሱቆቹ 60% የባንክ ብድር ተመቻችቶላቸዋል። በ18% ኢንትረስት ሬት የባንክ ብድር እንሰጣለን። ቅድሚያ 40% ለከፈለ ሰው ቀሪውን 60% ሪል ስቴቱ ከባንክ ጋር ያያይዝለታል። በካሬ ያለውን ዋጋ ስንመለከት አሁን ላይ የዲስካውንት ዋጋ ላይ ነው ያለነው ማለት ነው። 10% ዲስካውንት ላይ ነው። ይሄ 10% ዲስካውንት ተጨምሮ ሰልፍ ፋይናንስ ራሳቸው የሚከፍሉ ሰዎች ማለት ነው ሙሉውን ክፍያ በካሬ በ99,000 ብር ይገዛሉ። አሊያም በባንክ ከባንክ ጋር ደግሞ አሬንጅ የሚያደርጉ ሰዎች ደግሞ በካሬ በ110,000 ብር በሴሚ ፊኒሽድ ማለት ነው። በፉሊ ፊኒሽድ ሙሉ ለሙሉ አጠናቀን ማለት ነው እሱ በራሳቸው የሚከፍሉ ሰዎች በካሬ 135,000 ከባንክ ጋር የሚያያይዙ ሰዎች ደግሞ በካሬ 150,000 ብር ይሆናል ማለት ነው። አከፋፈሉ የቤቶቹ ሁኔታ ይሄንን ይመስላል። እንደነገርኳችሁ ሎኬሽናችን አይዲያል ነው ለመኖርም ኢንቨስት ለማድረግም ተመራጭ ቦታ ነው። በተጨማሪም ቤቶቻችን ዌል ቬንቲሌትድ ናቸው፣ ንጹህ አየር አላቸው፣ ጋርቤጅ ሹት አላቸው። እያንዳንዱ 4 ቤት 2 ሊፍት አክሰስ ማድረግ ይችላል። ይሄ ሌክዠሪ ያስብሎታል። አመሰግናለሁ። እናመሰግናለን። በቂ የሚባል መረጃ አግኝተናል። አንድ የኔ ጥያቄ የሚሆነው ምንድነው ከተማ ውስጥ በጣም ፕራይም የሚባል ቦታ ላይ የሚገኙ ለምሳሌ ቦሌ የሚገኙ እና በጣም ስፓሲየስ የሆነ አፓርትመንቶች ያሏቸው ከዛ በተጨማሪ ሌክዠሪ የሚባል ፋሲሊቲ ያላቸው ምናምን እና በጥሩ ኳሊቲ የተገነቡ አፓርትመንቶችን ማግኘት እንችላለን እና ይሄኛው ምንድነው ለየት ያለ ነገር ያለው? ይሄን ልንመርጥ የምንችልበት ምክንያት ምንድነው? ቦሌ መግዛት ይቻላል በተሻለ ኳሊቲ ወይም በተመሳሳይ ኳሊቲ በተሻለ ፕራይስ የተሻለ ቦታ ላይ መግዛት ይቻላል። እዚህ ጋር ለመግዛት የሚገደድበት ምክንያት ይኖራል? ኦኬ ብዙ ጊዜ ሰዎች ቤት ሲገዙ ቤቱን ብቻ አይደለም የሚገዙት ኔበሩንም ነው ይባላል ወይንም አካባቢውን ጎረቤታቸውን ይሄን ሁሉ ጨምረው ነው የሚገዙት። ስለዚህ እንዳልኩ ኤሪያችን በመጀመሪያ ሎኬሽናችን አይዲያል የሆነ ሎኬሽን ነው። ኤኒ አክሰስ በትንሽ ርቀት ውስጥ ማግኘት ይችላሉ ከትምህርት ቤት አንስቶ ማለት ነው። በተለይ ልጆች ያላቸው ቤተሰብ ያለው ሰው በጣም ተመራጭ ቦታ ነው ማለት ነው። ፕላስ ደግሞ አሁን ያለውን የግንባታ ሂደት ብታይ ግንባታውን እየሰራለን ያለው ባማኮን ኮንስትራክሽን ነው። ያው የምታውቀው ከሆነ ባማኮን ኮንስትራክሽን በግንባታ ጥራቱና ፍጥነቱ ይታወቃል። ባልንበት ጊዜ እናስረክባለን። አሁን ባለበት አካሄድም ባልንበት ጊዜ እናስረክባለን ብለን ነው የምናስበው። ፕላስ ደግሞ ኢንቨስትመንትን ብትመርጥ እንዳልኩ ለኢንቨስትመንት ምቹ ኤሪያ ነው። የምንሰጣቸው አሚኒቲዎች የካሬዎቻችን ሰፊ መሆን ፕላስ ኤቭሪ ስፔስ ተጠቅመንበታል ብለን እናስባለን። ሰው ሊገለገልበት የሚችላቸውን ክፍሎችን ያደረግነውና ይሄ ልዩ ያደርገናል። በትንሽ ጊዜ አሁን በሴሚ ፊኒሽድ በአንድ አመት ጊዜ ውስጥ መረከብ ትችላለህ። ምናልባት ቦሌ ላይ ከዛም ሌላም ቦታ ያልካቸው የጠቀስካቸው ቦታዎች ላይ ቤቶች ሊኖሩ ይችላሉ። እኛም አለን ደንበል ላይ ግን በአጭር ጊዜ የምትረከበው አይደለም። ይሄ በአጭር ጊዜ አጠናቀን እናስረክብሃለን፣ ኑሮ መጀመር ትችላለህ። እሺ መልካም። በአጭር ጊዜ ወይም በአንድ አመት ጊዜ ውስጥ የምታስረክቡ ከሆነ ማረጋገጫ ምንድነው? ባታስረክቡ ምንድነው ማድረጋው ነገር? ኦኬ ኖርማሊ እኛም እየሰራን ያለነው ባልነው ጊዜ ለማስረከብ ነው። ባልነው በአንድ አመት እና በአንድ አመት ከ6 ወር ጊዜ ለእናንተ ለማስረከብ ነው። ግን እዛ ደረጃ ከደረስን እኛ በተለያዩ ምክንያቶች እዛ ላይ እንደርሳለን ብለን አናምንም። ግን እዛ ደረጃ ከደረስን ውል ላይ የሚሰፍር እኛ የምንቀጣው መቀጮ ይኖረናል ማለት ነው። አንተ ይሄን ባልንበት ጊዜ ልናስረክብ ካልቻልን እስከ 6% የሚደርስ መቀጫ ላንተ እንከፍላለን ማለት ነው። ኦፍ ኮርስ እዛ ጋር እንደርስን ብለን እናስባለን። እሺ አመሰግናለሁ። ሁለት ተጠየቀሱ ይበቃል። ሁለት አስተያየት ያቃተሽበት መንገድ ሙሉ በሙሉ አካባቢውን ከዛ በተጨማሪ ደግሞ ራሱን የቻለ የቢልዲንግ ቫልዩ በሚያሳይበት መንገድ ነው ያቀረብሽልን። ምንም ቅራኔ አይነት ነገር ምንም የለም። በጣም ጥሩ በሆነ መንገድ አቀረብሻል። እኔ በጣም ተመችቶኛል። አመሰግናለሁ። እሺ
ቤቲ መጀመሪያ እናመሰግናለን። ቆንጆ ፕሬዘንቴሽን ነበረ። ሞር ያው እንደዚህ አይነት ፕሬዘንቴሽኖች እዚህ ቢሮ እንዲካሄዱ የተፈለገበት ዋናው ምክንያት ሴፍ በሆነ ፊልድ ውስጥ የእናንተን ፕሬዘንቴሽን ስኪል አሻሽላችሁ ደንበኛ ፊትም ስትቀርቡ በጥሩ መንገድ ትክክለኛውን ኢንፎርሜሽን ለደንበኞች መስጠት እንድትችሉ ስኪል ለማዳበር ነው። ሶ ለጥሩ ነገር ነው መፍጠር የሚገባው። ከአንቺ ጋር በተገናኘ አሁን ያለኝ አስተያየት የመጀመሪያው ነገር ይሄ ፕሬዘንቴሽንሽ ሞር ከጀነራል ተነስቶ ስፔሲፊክ ወደሆነው ነገር መጥቷል። ሶ ድርጅቱ ማን ነው፣ ከዚህ በፊት ምን ሰርቷል ምናምን የሚለውን ነገር በደንብ አውርተሽናል። ይሄ ነገር ቢዝነሱ ላይ በደንብ ፓርቲሲፔት ማድረጋቸው ስላላቸው ፋይናንሻል ካፓሲቲ ቢዝነስ ኤክስፒሪየንስ ምናምን በደንብ ነግረሽናል። ከዛ በኋላ ዲቴል መጣሽ ስለ ቤቶቹ ስለ ውሉ ማውርተሻል፣ ስለ እያንዳንዱ ክፍል ማውርተሻል። ይሄ ለክሊየንቶች ልንሰጠው የሚገባ አይነት ኢንፎርሜሽን ነው። ሶ እሱ ነገር በጣም ጥሩ ነው። ከአፕሮች አንጻር በደንብ አይ ኮንታክት ነበረሽ፣ ድምፅሽንም በተገቢው መንገድ ትለዋውጭ ነበር፣ ትንሽ ቀጠን ወፈር ምናምን ታረጊ ነበር። ኢቨን ይሄ ለአድማጮች ሀሳቢነት ያሳየሽበት መንገድ በጣም ደስ የሚል ነው። ይሄ በጣም የድምፅሽ የኢንቶኔሽኑ ምኑ ይሄ ልስልስ ያለ በደንብ ደንበኛን ፕሊዝ ማድረግ የሚችልና ሀሳቢነት የሚንጸባረቅበት ነበር፣ ራሽ የሚያደርግ አልነበረ። ምናልባት ትንሽ እንደ ኮሜንት መስጠት የምፈልገው ነገር እንግዲህ አፍጥነሽዋል። በጣም ቶሎ ተረረም የሚል ነገር ነበር። ሶ አንዳንዴ በተገቢው ቦታ ፖዝ ማድረግ በተገቢው ቦታ ቆም ማለትን መልመድ ያስፈልጋል። አዘርዋይስ ለክሊየንቶች ሙሉውን ኢንፎርሜሽን በእንደዚህ አይነት ፍጥነት ስንሰጣቸው አንዱንም ሳይሱት ሊቀሩ ይችላሉና አንቺን ለማዳመጥ ያልሻቸውን ነገሩን በግራፍ ለማድረግ ስለሚቸገሩ ትንሽ በተገቢው መንገድ ወይም በተገቢው ቦታ ላይ ቆም ማለትን መለማመድ ብትችይ ጥሩ ነው ብዬ አስባለሁ። ከዛ ውጭ ግን አይወንደ በጣም አሪፍ ነው። ታንኪ